ታውቂያለሽ ምናምን ስላት በአካል ራሱ አገኘኋት። እኔም ደብቅሽ ነገር በአካል እንዴት እንዳገኘሻት ስቴፑን ንገሪኝ። እያደከምሽኝ ነው። በኢንቦክስ ተጻጻፋችሁ አለቀ አልሽኝ። ከዛ መቼ ተቀጣጠራችሁ? መቼ ተቀጣጠራችሁ? ስቴፑን ሀቢባ በውስጥ እንዳወራዋት አላም ስላት እንገናኝ አልኳት። የእሱ ልጅ ናት፣ ልጅቷን እያስለቀሰች የእሱ ልጅ ነው አለችኝ። የእሱ ልጅ ናት አለችኝ። ህጋዊ ፈቅደንና ወደን የተዋደድን ነው አለችኝ። እኔ አላምንሽም ስላ መጣች። ነይ ብዬ ጠራዋትና መጣች። ስታሳጊኝ ወረቀቱ እንደዛ ነው እና ከዛ እሱ ተኝቶ ነበረ። ከዛ በቃ እኔን ጭራሽ ላለማየት ማለት ነው መደበቅ ጀመረ። እኔ ፊቴን ላለማየት ፊቴን ሞልቶ ማለት ነው ላለማየት በቃ እኔ መሸሽ እንኳን እኔ ሶስተኛ ሳረግዝ ደግሞ እኔ ሙጥጥ አርጎ ሰድቦኝ ትቶኝ ወለል ብሎ ሄዶ እሷ ጋር ቀጥ ብሎ ደረቱን ነፍቶ ሄደ። እሺ አልኩኝ። ምንም በቃ ለሶስተኛ እኔ ደግሞ ማስወረድ አይዲን ባላሰራ አቡ እኔ ምን እንደሆነ ታውቂያለሽ? በቃ እርግዝናው ሳይስፋፋ ቀጥ ብዬ ወደ ሀገሬ ልገባ ነበር እቅድ የሚኖረኝ። ግን አርግዣለሁ። እናቴ ቤት ነው የምሄደው፣ አባቴ ቤት ማጋ ነው የምገባው። ምን ገብቼ ሴት ነኝ ነው የምለው ቤተሰብን ብዬ ጸጥ አልኩኝ። እርግዝና ወደኋላ ተመለሽ። አሁንም አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ እኮ አይደል? ስታውቂ የስንት ወር አንቺ ዝም በይ ሀቦ አንዳንድ ጠይቂያት እንትን ስላለባት ነው ልጅቱ እንግዲህ ለምረዳታለሁ። እሺ ውዴ አንቺ ስታውቂ እሱ በውጪ ልጅ መውለዱን ስታውቂ የስንት ወር እርጉዝ ነበርሽ? እኔ የሁለት ወር እርጉዝ ነበር። የሁለት ወር እርጉዝ ነበርሽ። እሱ እርግዝ መሆንሽን የሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው ፎቶ የላኩለት። እንደቀረ የሬዲ እንደቀረ ወዲያውኑ ፎቶ አንስቼ ፎቶ ያነሳሁት እራሱ አለ የላኩለት ማለት ነው። ምንድነው ፎቶ ያነሳሽው? ቴስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው ሌላክሽለት? የሁለት ወር አንድ ወር ከምናምን አልፎት በቃ ሁለተኛ ወር ሊይዝ ማለት ነው። በቃ ስትልኪለት እሱ የት ነበር? አንድ ቤት አይደል የምትኖሩት? ፎቶ አንድ ቤት ሆነን የላኩለት። ከዛም ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል። ሱቅ ስላላት ገንዘብ ስላላት ይመስለኛል። አቡ እኔ እዚህ ቦታ ስላለው ትቶኝ ሄደው ማለት ነው። ልጠይቅሽ እና በኋላ አስተያየትሽን ይመስለኛል የሚለውን በኋላ ትሰጥናለሽ። እኔ ልጠይቅሽ። አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አድርገሽ እርጉዝ መሆንሽን ፎቶ አንስተሽ ስትልኪለት አማን ምን አለ? ኦልሬዲ ምን መለሰ? ፎቶን እንዳየ አስወርጁ ነው ያለኝ። አስወርጁ ለሶስተኛ ጊዜ ላስወርድ ወይ አትይው ነበር አልሽው? አልኩት ለሶስተኛ ጊዜ እንዴት ነው የማስወርደው? እኔስ በሽተኛ ሶርጂ ሲልሽ አንቺን ከዚህ በኋላ ካስወረድኩ እሞታለሁ ስለዚህ አላስወርድም ስትዩ፣ ምክንያቱም ሱቅ እንከፍታለን ብሎኛል። ትልቅ ሰጥቶኛል። በቃ ለአጋይተን ሱቅ እንከፍታለን ብለህ ሄደ። ሱቁን እየሰራ ልጄን አሳድጋለሁ አላስወርድም አልኩት። በቃ ሱቃችንን እየሰራ ሱቅ እንከፍታለን ብሎኛል። መለሰ ይሄ ቢረገዝም ለምን አስወርዳለሁ? ሱቅ እንከፍታለን ካልክ ለእኔና ለአንተ እኮ አያንስም፣ ለልጃችን አያንስም። ትሰራለህ፣ እኔም እሰራለሁ። ለምን አስወርዳለሁ ነው ያልኩት። አቡ ሶስተኛውን አስወርጅ ሲለኝ ማለት ነው። ሶስተኛውን አስወርጅ ሲለኝ ምክንያቱም ሱቅ እንከፍታለን ስለተባባልን ማለት ነው። በቃ ሱቅ እንከፍታለን፣ በቃ ባለን ገንዘብ ሱቅ እንከፍታለን። እኔ እናንተ እንደ ማንኛውም ሰው እንኖራለን። ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጄን እወልዳለሁ አለ። ምን አለ? ይሄን ስለው ካላስወረድሽ ሞቴ ናት አለ። ሞቴ ናት ካላስወረድሽ፣ በቃ ካላስወረድሽ እኔ ከአንቺ ጋር አልኖርም። በቃ የሆነ እንዴት ብዬ ንገርሽ? ኢቨን ምግብ ሳልበላ ማርበት ቀን ነበረ በዛን ጊዜ ማለት ነው። እና እኔ ያንን ህይወት መዳን ቤት ላለመግባት ሰዎቹን በጣም ጥሩ ስለሆኑ ስራዬን በጣም ነው የምሰራው፣ አክብሬ ነው የምሰራው። ከዛ እንደዚሁ ያን ከዕለታት አንድ ቀን እሱ አርፍዶ ስለሚወጣ ያው እናወራለን፣ እንዳልኩሽ ሀሳብ ተቀያይረናል። ከዛ አንድ ቀን ማን ሁሉ ነገር የተቀበለኝ ስትይ ላይክ ትዳር ነበረሽ የፈታሽ የወለድሽ ምናምን ነሽ? ያንን ለማለት ፈልገሽ? ትዳር የለኝም። ልጅ አለችኝ፣ ትዳር የለኝም። እሱን ሪያሊቲ ነግረሽው ባክግራውንድ ልጄን ራሱ ያላባት ነው ያሳደግኳት። በጣም ብዙ መስዋዕትነት ከፍዬባት ማለት ነው፣ በጣም ከምልሽ በላይ እና ያን ሁሉ እያወቀ እሺ ብሎ አምኖና ፈቅዶ ወዶኝ ነው በዛ ሰዓት ማለት ነው። ከዛ ያው
ነግሬሻለሁ። ሁሉም ወደ ስራ ነው የሚሄደው። ያው መኖሪያችን አንድ ቢልዲንግ ላይ ሆኖ የወንዶች ቤት ለብቻ ነው፣ የሴቶች ቤት ለብቻ ነው። አንድ ቢልዲንግ ላይ ነው ግን ለየብቻ ነው። ከዛ አስገድዶ የደፈረኝ እዛ ነው ማለት ነው፣ የመጀመሪያውን ማለት ነው። ከዛ አስገድዶ በር ቆልፎ ነው የደፈረኝ። አዎ ይቅርታ፣ አንድ እዚህ ጋር ፍቅረኛሞች ሆናችሁ እንዴት ነው አስገድዶ የሚደፍርሽ? ፍቅረኛ ማለት እዚህ ቤት ሆነን ምንም አይነት ንክኪ አይኖረንማ። ምንም አይነት እዛ ቤት ውስጥ ሆኖ አንድ ሰው ንክኪ አይኖረውም። አንድ ነገር ንክኪ ካለ ወዲያው ነው የሚባረረው። ስራውን ለቆ ነው የሚወጣው። ምንም አይነት ነገር አይኖርም። በዛን ሰዓት እኔ ደግሞ ስራውን በጣም ለፍቼን ያገኘው። ከዛ ላልባረር ብዬ አንደኛ ደግሞ ለሱ ዘመድም ስለሆነ በጣም ነው የምፈራው። አልናገርም። እሱ ቤተሰቦቹ በጣም ጥሩ ስለሆኑ ስራዬንም አክብሬ ስለምሰራ እሱ ይሄን አድርጎብኛል ብዬ ራሱ አልናገርም። ከዛ በዛው ቀጠርን። ፍቅራችን እንደዚሁ እየሄደ መጣ። ከዛ አረገዝኩ። አንዴ ይቅርታ፣ ወንድ ማደሪያ ሌላ የሴት ማደሪያ ሌላ ከሆነ ከወንዶች ማደሪያ ሌላ ነው። አንቺ ጋር ሴቶች ማደሪያ ሲገባ ሌላ ሴት አልነበረ? ጽዳት እኔ ብቻ ነኝ። አቡዬ እኔ ግልጽ ላድርግልሽ፣ ልጅቷ ትንሽ ችግር አለባት። ቤት የወንዶችን ክፍል ታጸዳለች። ወንዶች ማታ ማታ እዚህ አሁን እዚህ ራሱ ሲሰሩ እኔ ባለው ሰዓት ሽፎን በጣም ስለሚታዘዝ በየዓለሙ ክፍል ስለሚያከፋፍሉ ማታ ሌሊት ስራ ላይ ያድሩና ቀን ነው የሚተኙት። ጠዋት 6 ሰዓት ምናምን ነው የሚተኙት። ከዛ አርፍደው ይነሳሉ። እሷ ደግሞ የዛን ሰዓት ጽዳት አይደለች። ወንዶች ክፍላቸውን ሲወጡ የወንዶችን ክፍል ስለምታጸዳ እሱ ደግሞ ያረፍዳል መሰለኝ እንዳለችኝም ከሆነ በጣም ነው የዛን ሰዓት ማንም በሌለ ግን ለእንደዛ አይነት ነገር ሬዲ አልነበርኩም። በር ዘግቶ አስገድዶኝ ነው። ሬዲ አይደለሁም። ምክንያቱም ለምን አልጮሽ? ይሄን ስራ በጣም ያገኘሁት ይሄን ስራ በጣም በስቃይ ነው ያገኘሁት። ለዛ በጣም እፈራ ነበረ። ከዛ እንደዚሁ እያል ያው ስለተገናኘኝም እንደዚህ እያል እየቀጠልን ተረገዘ። ሲረገዝ እኔ ወረቀትም ስለሌለኝ እዛን ከባድ ስ ደግማችሁ አድርጋችሁ ደግመን አድርገን ነው የተረገዘው ማለት ነው። በቃ ቀጠለ ፍቅራችን ማለት ነው። በድጋሚ ፍቅራችን ቀጠለ። በድጋሚ ስታደርጉ ግን አስገድዶሽ አይደለም። በድጋሚ ስታደርጉ አስገድዶሻለሁ። የመጀመሪያው በፍቅር ነው። በቃ ተስማምተን በፍቅር ነው። በቃ ማንም ሰው አያውቅም። በፍቅር ነው። በቃ ተስማመን። በጣም ስለሚወደኝም ስለምወደውም ማለት ነው። ያው ሰው ይወደኛል ማለት ውሸት ነው። ከዛ ተረገዘ። ሲረገዝ አይድም የለኝም። ከዛ ካላስወረድሽው አለኝ። አስወረድኩት። መድኃኒት አምጥቶልኝ አስወረድኩት። ከዛ እንደዚሁ እያለ አስወረድኩኝ። ያው አስወርጄ አሁንም በፍቅር ይሄ በውስጥ ብስር የላከችልኝ ማስረጃ ያስወረድሽበት ነው። አዎ በጣም ብዙ አለ ብታዩ፣ በጣም ይዘገንንሻል። ለማየት የምትዘገኝነኝ ሴት ነሽ ማለት ነው። በጣም ማለት ነው። ይሄ ኦልሬዲ ራሱ በጣም ይዘገንናል። ኧረ ይሄንማ እንደውም እንዳትፈሪ ጋይስ፣ ማርያምን እንትን አትበሉ። አማርኛ ትንሽ ይቸግራታል። ሀቡ አሁን የፈታችሁ በኦሮምኛ ስለሆነ የማስረዳት እንትን የላትም። ለዛ ነው የምትንተባተበው። ማሪ እኔ በኦሮምኛ ነው የማወራው ማለት ነው። ያው አማርኛሽ ቆንጆ ነው፣ ይገባሻል ብዬ አስባለሁ። ከዛ እንደዚሁ እያልን አሁን እንዳስወረድኩኝ ስራዬን የምሰራ ነበረ። ከዛ እንደዚሁ ፍቅር ጀምረን አሁንም በድጋሚ ተረገዘ። ሲረገዝ አይዲ የለኝም፣ ወረቀት የለኝም። አሁን ችግሩ ወረቀቱ ነው። እንደሚያገባኝ ወረቀቴ የተስተካከለ ፈርሞ እንደሚያገባኝ ቃል ገብቶልኛል። ቃል የገባው ያው በእግዚአብሔር ነው። እኔ በእግዚአብሔር አምናለሁ። በመቤቴ በድንግል ማርያም ህይወቴ ነው የምሰጣለሁ፣ አምናለሁ። ከዛ እንደዛ እያልን አሁንም ተረገዘ። ሲረገዝ አሁንም አይዲ የለኝም፣ ምንም አማራጭ የለኝም። አስወረድኩኝ። ሁለተኛ እኔ አልደብቅሽም። እኔ ምክንያቱም እዚህ ሁለተኛውንም እሱ አስወርጅ ብሎሽ ነው። ሁለተኛውንም እሱ ማስወርጅ አለ። በቃ ምን መድኃኒት ገዝተው የሚሰጣት እሱ ነው። ሀቡዬ መድኃኒት እጁን ጥፍሩን የሴት እጅና የወንድ እጅ በጣም ለይተሽ ታውቂያለሽ። ይኸው ልክ ነበረ። ኢቭን ምግብ ሱቅ እንከፍታለን፣ የራሳችን ህይወት እንኖራለን እያለኝ ማለት ነው። እየሰከሰኝ ማለት ነው። እማይለኝ ነገር የለም። እኔም ስለምወደው እሺ ነው ብለው ያለኝን ቃሉ ዝንፍ አላደርግም። አንድ ቀን ማለት ነው። አንድ ቀን ያለኝን ቃል ዝንፍ አድርጌ አላውቅም። እሺ ነው ብለው በቃ እሺ። ምክንያቱም በቃ ህይወቴንም ስለነገርኩት በቃ አምኖኝ ነው የተቀበለኝ የሚለውን ብቻ ነው የማስበው ማለት ነው። እሺ ነው ብለው በዛ ላይ ማለት ነው
ሱቅ እንከፍታለን ተባብለን ራሱ ተስፋምትን ማለት ነው። ይሄ ልጅ ሳረግዝ ድጋሜ ሳረግዝ ሶስተኛ ማለት ነው። አስቢ ሶስተኛ ሳስወርድ እኔ ወይ ሞቼ እቀራለሁ ወይ ቤተሰቦቼ ለምን እግዚአብሔር ለስንተኛ ጊዜ ነፍስ ታጠፊያለሽ? ለዚህ ላጠፋሁት ራሱ እግዚአብሔር ይጠይቀኛል። ለሚያውቀው ማለት ነው። ለሚያውቀው ቃሉን ለሚያውቀው ማስወረድ መግደል ነው በቃ። እኔ ሁለት ነፍስ አጠፋው ማለት ነው። ይሄንንም ብዬ ለሱ ፍቅር ብዬ ማለት ነው። ለሱ ፍቅር ብዬ ማለት ነው። ኢቨን ሱቅ እንከፍታለን ብለን ማለት ነው። እኔ እንግዲህ ይሄን ሁሉ ታሪክ መውለዱን ራሱ አላውቅም አልኩሽ። እኔ መጽሐፍ ይገባኝ ማሬ። በምን ሰዓቱ ሄዶ ወለደ? ቦታ እየሰራችሁ አንድ አኮሚሽን ነገራችሁ። በምን ሰዓቱ ሄዶ አስረገዘ? ያችን ይሄው እኔ ፈጣሪ ምድርና ሰማይን ጨለማ የዘረጋ አምላክ ይፍረድ። እኔ አላቅም አልኩሽ። ምን ሰዓት ወጥቶ ከእሷ ጋር ፍቅር ጀምሮ ተገናኝቷት አርግዛ ወልዳ እኔ ይሄን ሁሉ ታሪክ አላውቅም። በቃ ቤት አለኝ፣ ፍቅር አለኝ፣ በቃ አብሬ ልኖር ነው። ሱቅ እንከፍታለን፣ ብዙ ህይወት፣ ብዙ ተስፋ። እኔ ቤተሰቦች መቼ ነው አግብታ ልጃችን የምናየው ነው የሚሉኝ ቤተሰቤ ማለት ነው። እኔ ቤተሰቤ የሚለኝ ያንን ነው። ለሱ ነው 9,000 ብር ራሱ ድራም ከፍዬ አይዲያ ያሰራው ማለት ነው። እመቤቴ ለዛ ነው በቃ ለምን ህይወት አለኝ፣ እኖራለሁ፣ ልጄንም አግዛታለሁ፣ ዱባይ ላይ የፈለገኝ ስራ እሰራለሁ ብዬ ማለት ነው። ኢቭን ማለት ነው ኢትዮጵያ ያለኝን ብር ራሱ አምጥቻለሁ ለሱ ማለት ነው። ለሱ ስራ ለመጀመር ማለት ነው። ያለኝን ራቁቴን አስቀርቶኝ የሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺም እንድትፈርጅልኝ ነው ፈልገው ሀቢባ። እሱ አሁን ባሌ ጨዋ ነው ያለችው ከኋላ መጣ። ኢቭን ማለት ነው ሀቢባ ወረቀት ሲያሰሩ እነሱ እሱ አሁን ባሌ ነው የሰማና ባሌ ነው ያለችውን ማለት ነው ሀቢባ። ኢቭን ማለት ነው አንቺ አሁን እዚህ እያለ መጀመሪያ ኢትዮጵያ ጋብቻ ሲኖርሽ ነው አይደለ? ወረቀት ሲኖርሽ ነው አይደለ? ያንን ጋብቻ የምታመቸው እሱ እዚህ ሆኖ እንዴት ወረቀት የጋብቻ ወረቀት አሰራ? እንዴት እስቲ እዚህ ያለው ኤምባሲ ሄደው ተፈራርመው ቢሆን እስከሷ ጋር አንተ ወረቀቱን ቼክ አድርጊ፣ ልክልሻለሁ። እንደፈለግሽ በፈለግሽ መንገድ አድርገሽ ቼክ አድርጊ ሀቢባ። ይሄማ ትልቅ ወንጀል ነው። ፎርጅት የትዳር ወረቀት አሰርቶ ሀቢባ እልክልሻለሁ፣ አለኝ እልክልሻለሁ። ቼክ አስደርጊና ድረሽበት ሀቢባ። በዚህ ልክ እኔ ሴት ልጅ ሆኜ አምኜው እናት እያለሁ እህት እያለሁ ይሄ ከአንዴም ሁለቴ አስወርጄ ሶስተኛ አስወርጅ ብሎ በዛ ላይ እንደዛ ብሎ እንደዚህ አስጠያፊ ስድቦችን ሲሰድበኝ እሷ የላይፏ አጀንዳ አድርጋል። ኮመንት ላይ ሰው ከጻፈ ማለት ነው ምላሷን ታውቂያታለሽ። እኔ በህይወቴ ሰው መሳደብ አልችልም። ወይ መማታት ወይ መምታት ነው በቃ፣ ወይ መመታት ወይ መምታት ነው በቃ እንጂ እኔ እንዲህ ብዬ ስድብ እንኳን የብልግና ስድብ አንድ ነገር ተሳድቤ አላውቅም ሀቢባ። ከዛ ብሬ እንክታርጉ የበላኝንም ብር ይመልስ በቃ። እኔ ህዝብ ይዳኘኝ። እኔ የትም ምገባበት የለኝም በቃ ምንም የለኝም። መቤቴን አሁን እዚህ ዱባይ ለመውለድ አስቢ፣ ወረቀት የለኝም። ወረቀት አለኝ እኔ ግን የጋብቻ ወረቀት ያስፈልጋል። አስቢ አንቺ ማለት ነው ለመውለድ ራሱ ማለት ነው በጣም ብዙ ነገር፣ በጣም ብዙ ፕሮሰስ ያስፈልገዋል። ታውቂዋለሽ አንቺ፣ አልነግርሽም በሰው ሀገር ሆነሽ ማለት ነው። ይሄን ሁሉ ራሱ ነገር ቆይ፣ ሶስተኛ ማርገዝሽን ስትነግሪው መጀመሪያ ምን አለ? ሶስተኛ ማርገዝንም አርጉላት፣ አሜን ዲዛይን ሼር አርጉላት ሶስተኛ ማርገዝንም ስሰማ ማለት ነው ሲሰማ እኔ በቃ ከሌላ እንደወለደ ሰማሁ። ከሌላ እንደወለደ ሰማሁ። ከማን እንደሰማሽ ነገር ጉዳዩ እንዲገባን በስትክክል አስረጃ። አታሯ እኔ ቲክቶክ ላይ ነው ያየሁት። ቲክቶክ ላይ የእሱን ፎቶ ፖስታ የልጇን ፎቶ ፖስታ አየሁት። ሳይ በውስጥ ገባሁ። በኢንቦክስ እሺ ምን አልሻት? መጀመሪያ በኢንቦክስ ገባሁ። እህቴ የምር ባልሽ ነው አልኳት። የምር ባልሽ ነው አልኳት። እኔ እኮ አንድ ቤት ውስጥ እኮ ነው አብሬ የምኖረው። ቤቱ ጋር ከአንቺ ጋር መጥቶ የፍቅር ግንኙነት አድርጋችሁ ቤቱ ጋር ወለዳችሁ ነው ያልኩት። እመቤቴ በቃ ራሴን ታንቂ ነው ያሰኝኝ። ነብሰ ጡር ነኝ። በቃ ያልኩት ነገር የለም። መርዝ ገዝቻለሁ ለመጠጣት ማለት ነው። ከዛም ቀን ጀምሮ እኔ ግንኙነት አቆምኩኝ። ከእሱ ጋር ለኝም ግንኙነት አቆምኩኝ። በቃ ነብሰ አለለብሳ በኢንቦክስ ጠየቅሻት። ቲክቶክ ላይ አየሽ አንዲት ሴት ፍቅረኛሽን ወይም የልጅሽን አባት የሶስተኛ ልጅ ያስረገዘሽን ሁለት እንድታስወርጂ ያደረገሽን ሰው ፖስት አድርጋ አንዲት ሴት አየሽ። የልጅሽ አባት ነው ፖስት ያደረገ። ምንም አልሰደብኳትም። ይሄው እግዚአብሔር ምስክሬ
ተናግሬ ነው። ምክንያቱም ደርሻት አላልኩም ውዴ። ቆይ ሄደሽ ስጠይቅ የእሷ ምላሽ ምንድን ነው? ምላሿን ንገሪኝ በትክክል። እሷ ምላሿ አዎ ባሌ ነው፣ የ80 ባሌ ነው፣ የተፈራረምኩበት ባሌ ነው አለች። ቤቱ ጋር ተገናኝታችሁ አልኳት። ባሌ ነው ከፈለግሽ የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሻለሁ ይዛ መጣችና አሳየችኝ። ስታይ በቃ አበርኩኝ። የምርም በቃ የምር እኔ ሞቻለሁ። የለውም የት ነኝ እኔ እስከ ዛሬስ ምንድን ነው እየሰራለሁ? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ የሆነ በቃ ምድር ጭልም የሚልልብሽ ነገር የለም? እንደዚህ አይነት ጉዳ ሲወርድብሽ ጭልም ምን ያለብኝ በቃ ምድርና ሰማይ ነው የተከደነብኝ። በቃ የማወራው ነገር ራሱ ጠፋብኝ፣ የማወራው ነገር። ከዛ ምን አለኝ፣ በአንድ ቀን ግንኙነት ነው ተሳስቼ ነው አለኝ። ተሳስተህ ነው? እሺ ተሳስተሃል። እዛው እየሰራ ነበር ከፍቅር ዲዛይን ገና አልወጣም ነበር። በጣም እዚሁ ነው ያለው፣ እዚሁ ከኔ ጋር እያለ እዚሁ ቤት እያለ ፊት ለፊት ላይ ተገናኝተሽ እንደዚህ ብለሽ ስጠይቂው የአንድ ቀን ስህተት ማለሽ እንደዚህ አለኝ። በቃ ምንም አላልኩም፣ ግን አንተ ልጅ ወለድ ሄደህ በእኔ ላይ ተራምደግ። እሷ ይብን ምን እንደምትል ታውቂያለሽ? ፓርታ ይቀረው ሙሽሞ የገዛችለት እያለች ላይፍ ላይ ታወራለች። ሄዶ እሷ ጋር ከገባ በኋላ ማለት ነው፣ ትቶኝ እሷ ጋር ከገባ በኋላ አያችሁ፣ ውሽማዬ ባሌን በግድ ወስደው ፓንታ አልቀረውም ስትገዛለት ብላ ማለት ነው። በቃ እንዴት ብዬ ልንገርሽ? በቃ ከሴት ልጅ እንደዚህ አይነት ክብር ፍጹም አይቼም ጠብቄም ሰምቼም ሆኜም አላውቅም። ሀቢባ ሆኜም አላውቅም። ከዛ ቀን ጀምሮ እኔም ነፍሰ ጡር ነኝ፣ አቆምኩኝ። ትቶኝ ሄደ። ገንዘቤን እንዳለ ወስድ አሯጦ ሱቅ እንከፍታለን ያለኝን በሙሉ ማለት ነው ብድግ ብሎ ነው የሄደው። ብድግ ብሎ ማለት ነው። እኔ አሁን ታውቂያለሽ፣ በዱባይ ህይወት እነኚህ ሰዎች አውጥተው ቢጥሉኝ ወይ ስጠይቂው የአንድ ቀን ስህተት ነው አለሽ። አንቺ ምን አንድ ቀን ስህተት ነው ሲለኝ፣ በቃ አንድ ቀን ስህተትም ሆነ የሁለት ቀን ስህተት ልጅ ወልደሃል። እኔ በቃ ምንም አልልም ነው ያልኩት። በቃ ምንም እኔ አንደበትም የለኝም ነው ያልኩት። ምንም አንችልም ንግግር ዝመልሽ እኔን የምመልሳት ወደ ቦታው። ታሪኩ እዚህ ጋር ነው፣ እሷ ጠፍታ እዛ ትሄዳለች። ከዛ ወደ መስመር መልሳታለሁ። ታሪኩ እኛ እዚህ ጋር ነን፣ እሷ ጠፍታ እዛ ትሄዳለች። መልሳታለሁ ወደ ታሪኩ። ስቴፑን ጠብቀሽ በስነ ስርዓት አስረጅን። ጠየቅሽማ የአንድ ቀን ስህተት ነው አለሽ። ከዛ አንቺ ምን አልሽ? ምን አደረግሽ? ምን መለስሽለት? የአንድ ቀን ስህተት ነው ስልሽ እኔ የአንድ ቀን ስህተት እንዴት ከኔ ምን ጎሎ ነው ሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልደክ አምጥተህ እንዴት ልጅን የሚያክል ነገር። አቡዬ አንዴ ላውራሽ፣ ይቅርታ ግን የአንድ ቀን ስህተት ያላት ለእሷ አይደለም ለአሜን ነው። ያችን የአንድ ቀን ስህተት ያችኛዋን ነው የአንድ ቀን ስህተት ነው፣ በአንድ ቀን ስህተት ነው ያረገዘችው ይችኛዋ ብሎ የሚነግራት እንጂ ለእሷ አይደለም። የአንድ ቀን የአማርኛ ራሱ የአንድ ቀን ስህተት ይላታል ደጋግሞ እየተኛ አብሯት። እንዴት እሷን እኮ አይደለም ያላት ወይ አንደር የአንድ ቀን ከአሜን ጋር ያሷት ነው ሲልሽ የሚመለስ ነው ጥያቄ። አዎ ለእሷ ሄዶ እኔን ማለት ነው የአንድ ቀን ስህተት ነው ይላታል እሷን ማለት ነው። አንቺ ደግሞ መጥቶ ከፍ እናደረግሽ ምን ወሰንሽ? አደርጋለሁ ምንድነው? ምን የማደርገው ነገር አለ? አበርኩኝ፣ በቃ መሄድ ጀመርኩኝ። ዝም ብዬ መንገድ ላይ ማለት ነው ዝም ብሎ የሚሄድ ሰው ታውቂያለሽ፣ በድን ሆኖ ዝም ብዬ መሄድ ነው የጀመርኩት። በቃ ምንም። ከዛ እሷ ላይ ፍቅር ዲዛይን ድርጅት ውስጥ ስንት ጊዜ ሰራ? ከዛ በኋላ ይህን ካወቅሽ በኋላ ምን ያህል ጊዜ ሸፍናችሁ ጉዳዩን ቀጣ? አልኖር ራሱ አልተቀመጠም፣ ወጣ። ማን አባረረው? ማንም አላባረረው፣ ራሱ ነው የወጣው። ኧረ አህመድ ማን ነው? አፌ ይጣራለን፣ ችግር የለውም። የልጅቷ ጉዳይ አንተ የአንድ ቀን ስህተት ነው እያልክ ያለኸው? የአንድ ቀን ስህተት ነው እርግጥ በመጠጥ የተሳሳትከው ነው? እኔ ከእሷ ጋር በመጠጥ አሳሳተችኝ። ከዛ በኋላ ደግሞ የሆነ ቀን ደግሞ እንደዚሁ በመጠጥ 2 ቀን ነው፣ በ2 ቀን ስህተት ነው ሁሉ የተፈጠረው እንጂ ሌላ ምን ነገር የለም። ግን 3 እርግዝና እንዴት በ2 ቀን ይፈጠራል? 2 ጊዜ እኳ ትወርዳለች። እሱንም ማስረጃ ልካልኛለች። የላ እርግዝና አውቆ እኔን የላ ነገር የላ ወጥመር ለመክተት የተሰራ ሴራ ነው እንጂ የላ እርግዝና የተፈጠረ ነገር የለም። እኔም እንደዚህ አይነት ባለጌ ነገር አድርጊ ብዬም አላውቅም። ሲጀመር እንደዚህ አይነት ነገር መረጃ ካላት እኔ ራሴ ይቀጣለሁ። ለምንድን ነው እንደዚህ የማደርገው? እኔ ራሴ ኪኒኑን የማስወረጃ ኪኒን ስትሰጣት ያነሳችክን ፎቶ ልካልኛል። ላክልክ አቦ አንዴ ልናገር። ጥያቄን አልጨረስኩም። የማስወረጃ መድኃኒት በእጅግ ስትሰጣት ያነሳችክ ፎቶ ፊትክ አይታይም፣ ግን እጁ ያንተ ነው። በእጅግ ስትሰጣት
እኔ ከሌላው ፎቶ እጅህ ጋር ሳመሳስለው አንድ አይነት ነው ጣቶችህ እና በእጅህ የማስወረጃ ኪኒን ስትሰጣት ያነሳችህ ፎቶ አለ። አውቃ ነው አቢባ የሌላ ሁሉ ከዛ በፊት በውስጥ እነግርሻለሁ። በጣም ብዙ ነገሮች አሉ በውስጥ እነግርሻለሁ። እዚህ ላይ መናገር የማልፈልገው ማለት ነው። አይደለም የኔ አይደለም። እሺ እርግጠኛ ነህ? የጥያቄ ሩም ይዛችሁ ሆቴል አድራችሁ ታውቃላችሁ? አታውቁም? አጭር እኔ ሩም ይዤ አላውቅም። ኦኬ ሆቴል ውስጥ ፎቶ አንስታ ከነበረ እሷና ያንን ማስረጃ ብታመጣስ? እኔ ሆቴል ላይ አልተነሳውም አልልኩም። ጀመረ እርግጠኛ ነህ? እርግጠኛ ነህ? ሚዩት ነክ ችግር ሊሆን ይችላል። እዛ ፎቶ ተነስተ ሊሆን ይችላል እንጂ እኔ ብቻዬን እሷ ጋር አልልኩም። ሆቴል ከጓደኞች ጋር ምን ታደርጋለህ? ሆቴል እኮ ወንድና ሴት ብቻ የሚያድሩበት ክፍል እኮ ነው። አልጋ ክፍል እኮ ነው። ክፍል ላይ እኔ አልልኩም። እሷ ጋር ክላስ አልልኩም፣ ሩም አልልኩም። ኦኬ ለማንኛውም እኔ ላወጣጣት ነበር እንጂ ምንም አይነት ፎቶ ሆቴል ሩም ውስጥ የላትም። ግን እውነቱን ለመናገር ድርጅት ውስጥ ያ ሁሉ ህዝብ ባለበት ውስጥ አብራችሁ ልተኙ አትችሉም። እንዴት ነው ያ ሁሉ ሰራተኛ ባለበት ውስጥ እናንተ አብራችሁ የምተኙት? እንዴት አጠጣኝ ነው አልኩሽ እኮ አቡ አጠጣኝ። ክላስ ስላለው እዛው ላይ እዛ ነው። ሰራተኞቹ ምንም አይሉም። እናንተ ተያይዛችሁ ክላስ ስትገቡ ሌላው ሰራተኛ ጉዳይ ነው ዝም ይላል። መጠጥ ስላለ ስለጠጣን ምንም አይሉም። በቃ ይተኛሉ በየክላሳቸው። ላውራ ሲስተም ላይ ይኖራል አይደለ? የሆቴሉ ሲስተም ላይ ይኖራል። እኔ የሆቴሉን አመጣ